እግዚአብሔር የሚወደውን ልጅ እግዚአብሔር የሚያከብረውን ልጅ በተለየው በፈተና ውስጥ እንዲያልፍ ዝም ይላል። ምክንያቱም በፊት ለፊቱ ብዙ ክብር ስላለው፣ በፊት ለፊቱ ደግሞ ብዙ ለሌላ ሰው መፍትሄ ሰው ስለሚሆን ምን ያደርጋል? በብዙ ፈተና ውስጥ እንዲያልፍ ዝም ይላል። በእግዚአብሔር ፊት ደግሞ በንስሐ ከእግዚአብሔር ጋር ተታርቆ እንዲኖር በብዙ ፈተና ውስጥ እንዲያልፍ ዝም ይላል። በመጽሐፍ ቅዱስ ውስጥ በዘኍልቍ 11:15 ላይ ሙሴ አንድ ጊዜ ሞትን የለመነበት ጊዜ ነበረ። ለምን? በፊቴ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነው መከራ እንዳላይ ምን አደርጋለ? እባክህ ምን አለ? ፈጽመ ግደለኛል፣ ፈጽመ ግደለኛል። ወገኖቼ ዛሬም እኛ በሳውዝ አፍሪካ ውስጥ የምንኖር እህቶቼና ወንድሞቼ በእግዚአብሔር ስም የተጣራችሁት እናንተ በሕይወታችን ውስጥ ብዙ ፈተና ውስጥ ይፈራረቃሉ። ተስፋ እንቆርጣለን። ይሄ ነገር ደግም እንዳይስተካከል እንደሚሆን ይታየናል። ይህ ማለት ወንድሞቼ ዛሬ ማንም ሰው አጠገባችሁ ባይኖር፣ ማንም ነቢይ ትላንት እንዴት ሆናለ ብሎ የተናገረውን ማየተኛሁም ፓስተር በአጠገቤ ባይኖር እግዚአብሔር ያንተን አጠገብ፣ ያንቺን አጠገብ፣ የኔን አጠገብ አልለቀቀም። ለጠላት አሳልፎ አልሰጠንም። ሞትን በለመነበት ጊዜ በቃ ከዚህ በኋላ ህይወት ምን ያደርገናል ብለን ተስፋ የቆረጥንበት ጊዜ አለ። ያን ሰዓት አጠገባችን ላይ ቆሞ አይዛችሁ እኔ ከእናንተ ጋር ነው፣ ይህ መከራ ይህ ችግር የሚያልፍ ነው፣ ስለዚህ አትፍሩ አትደንግጡ እያለ ቀን በማታ እየመከረን ያለው ለእግዚአብሔር ብቻ እንድትኖሩ እግዚአብሔር ይፈልጋችኋል። እዚች ጋር ሙሴ ይሄን መከራ ከሚያይ ምን ሞት ይሻለኛል አለ። ይሄን መከራ እንደዚህ ከሚቸገር ሞት ይሻለኛል። ግን ሙሴ በዚች ጋር ምን እያየ ነው? እግዚአብሔር ለሱ ያቀደው ነገር አለ፣ ብዙ ነገር አለ፣ ብዙ የሚሄድበት መንገድ ብዙ አለ። የሱ የእግዚአብሔርን ሕዝብ የሚመራ ታላቅ ሰው እንዲሆን ነው። ከመከራ በኋላ ከችግር በኋላ ከውጣ ውረድ በኋላ የእግዚአብሔርን ትልቅ የእግዚአብሔርን እጅ እንዲያይ ነው። አያችሁ። አንድ ጊዜ እንዲሁም ደግሞ አንደኛ ነገሥት ምዕራፍ 19 በቁጥር 4 ላይ ከኤልሳቤጥ ጋር ተጣልቶ ነቢያትን አስተኝቶ አርዶ ኤልያስ በወጣበት ሰዓት በምድረ በዳ በተሰቃየበት ሰዓት ምንድን ነው አለ? እርሱም አንድ ቀን የሚሄድ መንገድ በምድረ በዳ ሄደ። መጥቶም በትክትክ ዛፍ በታች ላይ ተቀምጦ ይበቃኛል፣ አሁንማ ይበቃኛል፣ መከራ በዘን፣ መቸገር በዘን፣ ምድረ ባዳ ጥማትና ራብ ምን በዘብን፣ ተፈራረቀብኝ፣ ስለዚህ ይበቃኛል አለ። ምንን? ሞትን ለመና ወገኖቼ። ስለዚህ አሁንም አንድ ነገር እነግራችኋለሁ፣ አንድ ነገር ማድረግ ይገባናል። ሞትን ከምንለምን፣ መከራን ከምንለምን ዛሬ በእግዚአብሔር ፊት ጸንተን እንድንቆም እግዚአብሔር ማስተዋልን ይስጠን። ማስተዋልን በዚህ ሳውዝ አፍሪካ አሁን በተደረገው በዚህ በሁለቱም ወር መካከል ውስጥ ብዙ ፈተናዎችን አልፈናል። ብዙ ፉከራውን አይተናል። ብዙ ማዕበሉን አይተናል። ብዙ ወጀብን አይተናል። ያን ሁሉ ያሻገረኝ ነቢይ እንዳይመስልህ፣ ፓስተር እንዳይመስልህ፣ የተኛውም እኔ ፓስተር ነኝ ብሎ ደረቱን ነቅቶ የሚመጣው እንዳይመስልኝ፣ አጠገቢ ላይ በግራ በቀኝ ሰውን ባጣህበት ሰዓት፣ መላ በጠፋህበት ሰዓት ከአጠገቢ ላይ ያለው እግዚአብሔር አምላክ እንደሆነ እንድትወቅ ነው። ሳውዝ አፍሪካ ውስጥ በጣም ብዙዎቻችን የምናመልከው እግዚአብሔርን ሳይሆን ነቢያትን ነው። የእግዚአብሔርን ትእዛዝ ከምናደርገው ይልቅ የሰውን ትእዛዝ ለማድረግ ብዙዎቻችን በዝግጁ ሆነናለን። በርሳት ነው። ዛሬ በዚህ በተሰጠን ሰዓት እቺ ማዕበል እቺ ወጀብ የተነሳው እኛን ወደ ከፍታ ሊቀይረን ሊሆን ይችላል።
ለሚያስተውል ሰው፣ ለሚቀበለው ሰው በእግዚአብሔር ፊት ጸንቶ ለሚቆመው ሰው አንድ ከፍታ የሚወስደን ፈተና ነው። ስለዚህ በሕይወታችሁ ውስጥ ፈተና ስቴፕን በስቴፕ ሲቀይር ወደ ኋላ እንዳትገቱት። ቀጥታ ፈተናውን ለማሸነፍ እግዚአብሔርን ብቻ ፎሎ ብታረጉ ደስ ይላችኋል። ዛሬ እስኪ ተመልከቱ። ሳውዝ አፍሪካ ከዛሬ ከ3 ከ4 ወር በፊት እልፍ ነቢያቶችና እልፍ አገልጋዮች ነበሩ። አያችሁ፣ በሜና በሰኔ ውስጥ የተኛው አገልጋይ ነው ሳውዝ አፍሪካ ውስጥ ያለው? የተኛ እኔ ነቢይ ነው የሚለው? የተኛ እኔ ፓስተር ነው የሚለው? አሁን ሳውዝ አፍሪካ ውስጥ ከእናንተ ጎን የቆመው እግዚአብሔር አምላክ ብቻ ነው። እግዚአብሔር አምላክ ብቻ። ስለዚህ ዛሬ ሰውን የምታመልኩት እግዚአብሔርን ብታመልኩ፣ እግዚአብሔርን ብትመለከቱ፣ እግዚአብሔርን ፎሎ ብታረጉ ይሻላችኋል። ትላንትና መከራው የትላንትና ማዕበልን ወጀብን ያቆመ እግዚአብሔር ነው፣ ነቢይ እንዳይመስል። ስለዚህ ሞትን በለመንበት ሰዓት፣ ሞትን በጠበቅንበት ሰዓት፣ ችግርን በጠበቅንበት ሰዓት፣ በቃ ከዚህ ህይወት ሞት ይሻለናል ብለን በጠበቅንበት ሰዓት ወደ ህይወት አዲስ ምዕራፍ ይለወጣል። እግዚአብሔር አምላክ እንደሆነ እንድትወቁ ዘንድ ይገባችኋል። በእውነት ቀን ሳለ ማድረግ የሚገባን ነገር እናደርግ። ዛሬ ጊዜያችሁን፣ ታይማችሁን ለቀልድና ለፌዝ የምታደርጉ ሰዎች፣ ታይማችሁን ለማይረባ ነገር፣ ለታይታ፣ ለግዛዊ ነገር ዝግጁ ሆናችሁ የምትኖሩት እናንተ ቀን ሳለ የት እንዳላችሁ ብታውቁ ደስ ይላችኋል። በእውነት ይሄ ማዕበል በሰው ዘንድ አይደለም የሚቆመው። ይሄ ወጀብ በሰው ዘንድ አይቆምም፣ በዘር አይቆምም፣ በሀብት በብር አይቆምም። ይህ ማዕበል መቆም የሚችለው በማን ስለሆነ? እግዚአብሔር ሲያዝ ብቻ ነው። ሲያዝ ብቻ፣ እግዚአብሔርን ስትመለከት ብቻ፣ በማስተዋል ስትመራ ብቻ። መከራን የምትረሳው ያኔ ነው። ችግርን የምትረሳው ያኔ ነው። እውቀት ስላለ አይደለም፣ ብልጥ ስለሆንክ አይደለም፣ ፓወርፉል የሆነ አንተ ጉልበተኛ ስለሆንክ አይደለም። እግዚአብሔር ብቻ ነው ይህን ውጅቡን ያቆመው፣ ማዕበሉን ያቆመው እግዚአብሔር ብቻ ነው። ትላንትና ዙሪያችን ላይ የነበሩት ነቢያቶችን ተመልከቱ። አጠገባችን የነበሩ ነቢያቶችን ተመልከቱ። በየቸርቹ በየክልሉ አያችሁ፣ ያ ሁሉ ከአጠገባችን ጠፋ። ግን እግዚአብሔር እስካሁን ከኛ ጋር ነው። ለዚህ እግዚአብሔር እንኖር፣ የእግዚአብሔርን ትእዛዝ እናድርግ። በሮሜ መልእክት ላይ በምዕራፍ 8 በ28 ላይ የእግዚአብሔር ቃል አንድ የሚያወራው ቃል አለ። ምን ይላል? እግዚአብሔርን ለሚወዱት ይላል፣ ለሚወዱት እንደ ሐሳቡ ለተጠሩት። የእግዚአብሔር ትልቁ ሐሳብ እዛ ነው ያለው። እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እንደ ሐሳቡ ለተጠሩት እኮ ለሚወዱት አይደለም፣ ለሚከተሉት አይደለም። እንደ ሐሳቡ ለተጠሩት እንደ እግዚአብሔር ሐሳብ ወጥቶ ለሚገቡት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ወገኖቼ እስፔሻሊ በሳውዝ አፍሪካ ውስጥ የምትኖሩት እንደ እግዚአብሔር ሐሳብ ወጥተን እንድንገባ ዘንድ እግዚአብሔር አምላክ ይርዳን። ማስተዋልን እሱ ያድለን። ማስተዋልን እግዚአብሔር ይስጠን። ከጥላቻ ከመገፋፋት ከቂም በቀል ወጥተን እርስ በራሳችን ተከባብረን በፍቅር እንድንኖር ዘንድ ማስተዋልን እግዚአብሔር እናመስግን፣ እንጠይቅ። እሱን እያመሰገነን ከወንድሜ ጋር ሳትታረቅ ከወንድሜ ጋር ቂም በቀል እያለ እንደ አቤልና እንደ ቃኤል ሆነ ለማገልገል የምትዘጋጅ ከሆነ በጣም ከንቱ ሰው ነህ። በጣም ኤክሰለንስ የሆንክ ሰው ነህ። የወደቅ ሰው ነህ። የተረከስክ ሰው ነህ። ስለዚህ ኑ ዛሬ ጥለን የምንሄድበት እቺ ምድር ጤዛ የሆነው ነገር ነው። ሁሉም ነገር አሁን ታይቶ አሁን የምጠፋው ነገር ነው። ስለዚህ ያን ነገር ትተን ለሰማዩ ለነገር ለአክሊል ተዘጋጅተን እንኖር። ከፎቅ ጋር እንመለስ። ከትዕቢት ተወጥረን ከምንኖር ከእግዚአብሔር ጋር ተስማምተን ብንኖር ነገ ስንቅ አለን እንላችኋለን።
እግዚአብሔር አምላክ እንኳን ረዳችሁ። እንኳንን ደግሞ ከተነሳ ከወጀብ ከአውሎ ነፋስ እንኳን እግዚአብሔር አምላክ አተረፋችሁ። እግዚአብሔርን አመስግኑት። ክብር ሁሉ ለእግዚአብሔር ይሁን። ኦል ሳውዝ አፍሪካ የምትኖሩት እህቶቼና ወንድሞቼ ሰላማችሁ እጅግ የበዛ ይሁን። እንኳን ደስ አላችሁ። እንኳን ደስ ሞትን የጠበቃችሁ